አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ዛሬ ቁርሴ ገንፎ ነው። ብቻዬን ነው የምበላ። ትንሽ ድምፄን እንደምሰሙት በጣም ኃይለኛ ጉንፋን ቢስሚላ፣ በጣም ከባድ ጉንፋን ይዞኛል እና ይቅርታ እና መጀመሪያ ዛሬ ጁማ ነው እና ምንም ነገር አልበላም አልሰራም ብዬ በጣም ራስ ምታቱ፣ ጉንፋኑ፣ ብርድ ብርድ ማለት ሰውነት በቃ በጣም ድቅቅ ነው የሚያደርገው። ከባድ ጉንፋን ነው፣ ወረርሽኝ ነው መሰለኝ እና ይዞኝ ነበረ። ትቼው ምንም ነገር አልሰራም። በቃ ዛሬ ተኝቼ ነው የምውል ብዬ ልጆቼን ግን እንደተለመደው በጠዋት ተነስቼ ምሳ ቋጥሬ ቁርስ አብልቼ ሸኝቻቸው ነበረ። ሳስበው ግን ጉንፋን አንዴ ከተኙበት በላይ በላይ ነው ህመሙን የሚጨምረውና አይድንም። ተነስቼ ራሴን ነቃ ነቃ ካላደረኩ፣ ስለዚህ ሌላ ምግብ እሺ ብሎ ሊበላልኝ አልቻለም። ያው ጉንፋን ብዙ ጊዜ ምግብ አያስበላም፣ ይዘጋል፣ የምግብ ፍላጎት ይቀንሳል ምናምን ምናምን። ትላንት አልበላሁም ቀኑን ሙሉ ሻይ ቅሽር ብቻ ነው የጠጣሁ፣ እሱንም እንዲያበስልልኝ ብዬ። ከዛ የሆነ ሰዓት ላይ ደግሞ የሆነች ጓደኛዬ ፓስቲ ጠብሳ መጣችልኝ፣ ደረቅ ያለ ነገር ብላ። እሱንም አንዷን ራሱ አልጨረስኳትም፣ በግድ እንትን ብዬ ትቼው ነበረ። ዛሬ ግን ሳስበው አንደኛ ጁማ ነው፣ ሁለተኛ ደግሞ ከተኛው ያው በዛው ነው የሚያደቀኝ። ቅዳሜና እሑድ ነው ነገ። ልጆቼም ያው ትምህርት ቤት አይሄዱም መቼም ብዬ ልንከባከባቸው አይደለም ያለኝ አማራጭ። ተነስቼ ራሴን ተንከባክቤ ትኩስ ትኩስ ነገር ወስጄ እንደምንም ብዬ ነቃ ነቃ ማለት ነው ያለብኝና ተነስቻለሁ እላችኋለሁ። ሰብስክራይብ ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮ በተቻላችሁ መጠን እስከ መጨረሻው ድረስ እያያችሁ እንትን በሉኝ፣ አበረታቱኝ እላለሁ እና ኢንሻአላህ የዛሬውን እይታዬን አይቼ ማለት ነው በተከታታይ አሁን ያሰብኩት በተከታታይ የኔ ከስደት እስከ አገር ቤት ድረስ ያለውን ማለት በእርግጠኝነት በደንብ ትማሩበታላችሁ። በተለይ አዳዲስ የምትሄዱት እዛም ያላችሁ ወደ ለመምጣትም ያሰባችሁ ልጆች በእኔ ታሪክ በእርግጠኝነት ትማሩበታላችሁ ብዬ አስባለሁ እና ስቶሪ ታይም እያልኩ በተከታታይ ሙሉውን እንዲህ ማለት ከእድሜ በላይ ነው ያሳለፍኩት ነገር፣ ደስታም ሀዘንም ስቃይም ብዙ ነገሮችን አሳልፍ ያለውና እሱን ነገር ላካፍላችሁ፣ ከኔ መማር ያለባችሁ ነገር ካለ እንድትማሩ ስለምፈልግ አብዛኛው ሰው በደንብ ይማርበታል ብዬ አስባለሁ እና ለማቅረብ አስቤያለሁ እና ይሄንን ቪዲዮን እይታውን አይቼ ማለት ንገሩኝ በኮሜንት እኔ አስቤያለሁና እናንተ እንድነግራችሁ ትፈልጋላችሁ፣ እንዳጫውታችሁ ስለኔ የህይወት ታሪክ ማወቅ ትፈልጋላችሁ። እስኪ ካልናቃችሁኝ አንቺ ማነሽ ምን ስለሆንሽ ካላላችሁኝ፣ መጀመሪያ ያሰብኩት የነበረው የሆነ ሚዲያ ላይ ትልቅ ሚዲያ ላይ ነበረ ቀርቤ ማውራት የፈለኩት። አንዳንዴ መተንፈስ ትፈልጉ አይደለም? በቃ ቁጭ ብዬ የማወራው ሰው በዚህ ሰዓት አጠገብ ላለ ጓደኛ ብትናገሩትም ነገ ከነገ ወዲያ በሆነች ነገር መቀያየም ትሄድ በሱ ነው። በቃ በደካማ ጎናችሁ ሊረግጧችሁ ምናምን ይፈልጋሉ። በጣም በሚገርም ሁኔታ ማንም ስለ እኔ ምንም ነገር አለ እዚህ አካባቢውን ቤት ሰርተን ከመጣን 5 ዓመት ሆኖናል። አሉ ብዙ ጎረቤቶች አሉ፣ ብዙ የሚወዱኝ የሚያርሱኝ፣ በስታመም የሚያስታምሙኝ፣ እኔም እንደዛው ብድር ተመላልሰን የምንኖር ብዙ እንትኖች አሉ። ግን ለእነሱ እንደዚህ ነው እኮ ብዬ ማውራት አልፈልግም። ምክንያቱም ተከባብረን የምንኖረው ዝም ብለን ስንኖር ነው። ዝም ብለን በቃ ስንኖር ነው ነገንም ተከባብረን የምንኖረው እና እዚህ ጋር ያለው ሰው ደግሞ ግን እንደዛም ሆኖ ደግሞ ለሆነ ሰው ደግሞ መተንፈስ እፈልጋለሁ። የሆነ ሰው እንትን እንዲለኝ በቃ ታሪኬን እንዲሰማኝ እፈልጋለሁና እንትን ካላችሁ ፍቃደኛ ከሆናችሁ ልትሰሙኝ፣ ልታዳምጡ፣ ልትመለከቱልኝ ፍቃደኛ ከሆናችሁ ይሄንን ቪዲዮ ስፖስተው በኮሜንት እየገባችሁ ንገሪኝ በሉኝ። ኢንሻአላህ እኔ እንትን እያልኩ እየቀረጽኩ እለቅላችኋለሁ ማለት ነው። ዛሬ የገንፎ ስላለቀብኝ አጥሚቱን እህል ነው እንትን ብዬ ገንፎ አድርጌ ለመብላት እንትን ያልኩትና ከተበላልኝ ብዬ ኢንሻአላህ። ግን ቆንጆ ገንፎ ነው፣ አሪፍ ቅቤ ነው እና አሳውቁኝ እላለሁ። ዛሬ ኢንሻአላህ እንደምን ሞገቤን ታጥቄ
ውሎዬን አሳያችኋለሁ። ውሎዬን እንትን እላችኋለሁ። ኢንሻአላህ ግን በኮሜንት ታሳውቁኛላችሁ ማለት ነው። በልቼ ሌላ ስራ ላይ እንገናኝ። ከዛም እሰራለሁ ብዬ ነበር አልቻልኩም። ታመም ተኛው። ጓደኛዬ መጣ። ጓደኛዬ እህቴ ብላት ይቀለኛል። መጣ ቤት አጸዳርታለኝ ምሳም ራሷ ፍሪጅ ውስጥ የነበረ ስጋ ሰርታ ምናምን ሄደች። በቃ ተኝ እረፍት አድርጊበት ምናምን ብላኝ ሄደች። ከዛ ባለቤቴ ከስራ ሲመጣ እንደምታዩት በአልሙኒየም ምሳ አሰርቶ ቴካዌ አስደርጎ አመጣልኝ። ከዛ በቃ እሰራለሁ ያልኩትን እነቃቃለሁ ምናምን ያልኩት የነበረው አልቻልኩም እና ሁሉንም ነገር ትቼ እረፍት ባረግ ይሻለኛል። ቅድሚያ ለራሴ ነው። አብዛኛው ሴት ልጅ በቃ ቤቴ ቤቴ ስትል ነው ብዙ ጊዜ የምትጎዳው። ትንሽ ነገር እንትን የሚለኝ ምግብ ላይ ደካማ ነኝ። ቅድም ገንፎ ሰርቼ ነበረ ግን አልበላሁትም። 1-2 ማንኪያ ምናምን ጎረስኩለት በቃ አልቻልኩም እምቢ አለኝ። ምንም አይነት ነው የምግብ ፍላጎት የሌለኝ ሲጀመር ኖርማል እንደዚህ በጤነኛ ሁኜ እንኳን ያን ያክል የምግብ እንትን የለኝም። ምግብ ላይ ጎበዝ አይደለሁም። አሁን ደግሞ ጭራሽ ትንሽ ካመመኝ በቃ ዝግት ነው የምል። በምግብ ነው በጣም የምጎዳው የምዘጋውና ሴቶች እንደምንም ብላችሁ ምግብ ብሉ። እኔ መጀመሪያ እዛ እያለሁ በነገራችሁ ላይ በልጅነቴ በጣም ሆዳም የምባል ልጅ ነበርኩ አረብ ሀገር ከመሄዴ በፊት። እዛ ግን የሆነ ስራ ስል ትርፍ ይከፍሉኝ ይመስል የእነሱን እንትን ስል ይሄን ከሰራው ምንድነው እንትኔ ከበላው ይደክመኛል። ሰርቼ ምግብ ከበላው ይደክመኛልና ቀጣዩን ስራ አልሰራም በሚል ቀምሼ ነበረ የሆነ ጎረስ አድርጌ ሌላ ስራ ጋር ምክንያቱም እሱን እነግራችኋለሁ። በጣም ከባድ ስራ ካለበት እስከ ቀላል በቃ ወይ ምንም ስራ የለም እስከሚባልበት ቤት ድረስ ሰርቻለሁ። እና እዛ ከባዱ ቤት የለመደብኝን 12 ልጆች ምናምን የነበሯት ብቻዬን የምሰራበት እሷ ቤት የምትውል ምናምን እና 12ቱም ቤት ውስጥ ያሉ ገና አግብተው ያልወጡ ምናምን ነበሩና እዛ ስለለመደብኝ የሆነ ጨጓራዬ ጠቧል መሰለኝ። ምንም ነገር በቃ ምግብ እንደ ጥግብ እንትን ብዬ እንደ ሰው 3 ቁርጥ ምናምን 2 ቁርጥ አልበላም ወላሂ። እሱንም እንደዚህ ስስ የሆነ እንጀራ 2 ቁርጥ ተበላው በቃ ቀኑን ሙሉ ተጨናንቄ ነው የምውል። በጣም ጥጋቡ እንትን አልልኝ ብሎን ምግብ ብሉ። መጀመሪያ ራሳችሁን ጠብቁ። ጠንካራ ስትሆኑ ነው እንትን የምትሉ። እኔ ትንሽ መንገድ ከሄድኩ በጣም ነው የሚደክመኝ፣ በጣም ነው የሚያመኝ። ስመጣ ትላንት የሆነ ቤት ከዚህ ሌላ ቤት አለን እና ለሱ መብራት ልናስገባ ሄጄ ተመዝግበን ምናምን ነበር ሰብሰብ ብለን እዛ ክፈሉ ተብለን ነው። ክፍያውን ክፈሉ ተብሎ ሜሴጅ ሲመጣልን እሱን ለመክፈል ረዥም መንገድ አለው። እዛ ሲሄድ ከዛ ለመብራት ክፈሉ ሲባል ባንክ ቤት ሄጄ ከባንክ ቤት ደግሞ እንደገና አሁንም በእግር ወደ ቤት ወደዛ ወደ መብራት ሀይል መስሪያ ቤት እንደገና ወደዛ ስንል ረዥም ሰዓት ጠዋት ከቤት 2 ሰዓት የወጣን ከጓደኛዬ ጋር ዙር አዛን ከተሰገደ በኋላ ነው በቃ 7 ሰዓት ከምናምን ነው ቤት የመጣንና መጀመሪያውንም አሞኝ ስለነበረ እኔ እንደመጣሁ በቃ በዛው ነው የተኛው። ስወጣም ሲጀመር ያው ግዴታ መብራቱን ነገ ዛሬ ካሳለፍኩት ምናልባት እንትን ላይሉኝ ይችላሉ ምናምን የተገኘውን እድል እንዳላጠፋ ምናምን ብዬ ነው የሄድኩ። እና ስመለስም አሞኝ ነበረ በዛው ተኛሁና በጣም እንትን ነው ከባድ ነው። እንደዚህ ብበላ ራሴን ብጠብቅ ውሃ ብጠጣ እረፍት ባደርግ ምናምን ትንሽ ነገር እንደዚህ ለጉንፋን አልወድቅም ነበረ። በርግጥ ይሄ ጉንፋን አይደለም በጣም ኃይለኛ ወላሂ መርዝ የሆነ ጉንፋን ነው። በጣም ከባድ ነው። ድምፄን ዝግትግት አድርጎታል። ፊቴ ምናምን ተቀይሯል። የዛሬ ሳምንት ነበረች ዛሬ ቤቱን አጸዳድታልኝ ምናምን የሄደችው ጓደኛዬ የመጣች ነው። በሳምንቱ ስትመጣ እንዴ ምን ሆነሽ ነው እንደዚህ የጠወላለግሽው? ምን ሆነሽ ነው ምናምን ብላ እንደውም በቃ ሌላ እሷ እንደውም የሚመስላት እርግዝና ሁላ ምናምን ነገር ነው የመሰላት። ኧረ አይደለም ጉንፋን ነው ምናምን ነገር ብያት ነው። እና በጣም ከባድ ሁኔታ እያሳለፍኩ ነው። ግን አልሐምዱሊላህ አንዳንዴ ሰው ይኑር። አጸዳድታ ምናምን እንትን ብላ ሄደች እና እምቢ አለኝ። እኔንም በቃ ልጆች ሲመጡ ይሁኑት ብዬ አስቀመጥኩት እላችኋለሁ። አላህ አፊያ ያርግሽ በሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደነገርኳችሁ አሳውቁኝ። ከዛ ሙሉ ታሪኬን በራሴ ቻናል ላይ እለቅላችኋለሁ በተከታታይ ክፍል ኢንሻአላህ። አጠራ እያደረኩ እንዳይሰለቻችሁ እላችኋለሁ። በጣም አመሰግናለሁ። እወዳችኋለሁ። ባይ ባይ።